ደስ ሰለኝ ቃል ይገባሉ ብለሽ ቃል ግቢልኝ። ቆይ ጋሼ እስከ መቼ ድረስ ነው ማልነግራት? እሺ ለምንድን ነው ማልነግራት? እስከ መቼ ላልሽው ግድ ነሽ? አዎ ጋሼ እኔ ስለምን እንደምታወራ አላውቅም። ልጅነት ተቆርጦ ቢጣል ኖሮ ቆርጬ በጣልኩሽ ነበር። አቢጌል ለምንድን ነው አንገቴን የምታስደፊ? በጣም የተጨነቀ ነው። ግን ናታን እትዬ እኔ ደረጃ ልጅ እንደሆንኩ ብታውቅ ምን ትላለች? ልድሽ? አዎ እማዬ ይህን ነገር ብታውቅ ይሄ ቤት ይፈርሳል፣ ያለ ጥርጥር ይፈርሳል። ከምር? እንዴት? እማዬ በትዳሯና በክብሯ ቀልድ አታውቅም። አይደለም ሌላ ልጅ ወልዶ ቀርቶ ሌላ ሴት ከሄዶ ብታገኘው ራሱ ቀጥታ ነው የምትፈታው። እማዬ በጣም ኃይለኛ ናት። ዳጥሻ ዛሬ እናቷ እንግዲህ ዳጣ ልጇ መሆኗን አውቃለች። ያው ዳጣ እናቷን አላወቀችም ገና ናት። ግን እናትየዋ እንግዲህ ወይዘሮ ሰላም ዛሬ ከብዙ መከራ፣ ከብዙ ሰቃይ፣ ከብዙ ጥያቄ፣ ከብዙ ጠውረድ በኋላ ዛሬ ልጇ ዳጣ እንደሆነች ያወቀችበት እለት ነው ማለት ነው። ቤተሰቦቻችን እንግዲህ ደረጀ ከ20 ዓመት በላይ ልጃቸው ደረጀና የሰላም ልጅ ወይም ዳጣ ማለት ነው ብዙ ጊዜ እንግዲህ ጠፍታ ነበረ ማለት ያው በልጅነት የዛን ሰዓት በትዳሩ ላይ ዳጣ አጋጣሚ ተረግዛ ስለተወለደች እንግዲህ ወልዳ ሰላም በምጥ በእንትን ባለችበት ሰዓት ላይ እንግዲህ እናቷን ጡት እንኳን ሳትቀምስ ገና በቃ ትብቷ ሲቆረጥ ማለት ይቻላል ቀጥታ ልጇን ቀምተው እንግዲህ ወስደው ጥለውባት ነበር ማለት ነው። ይጣሏትም እንግዲህ ቤተክርስቲያን በር ላይ ነበረ። ዳጣ እንግዲህ ከዛ ጊዜ ጀምሮ አባትየውም በኋላ ነገርዮሽ የገባው በኋላ አንድ ነገሮችን ሲያስታውስ ልጁን መጣሉ በጣም የእግር እሳት ሆኖበት ራሱ እየወቀሰ በጣም ሲናደድ እና እንትን ሲል የቆየበት ጊዜ ነበረ። በመጨረሻም እንግዲህ እግዚአብሔር ፈቃዱ ሆኖ ዳጣም እንግዲህ በእውነት ቤተሰብ ይኖረኛል ብላ አንድም ቀን አስባ አታውቅም ነበረ። በመጨረሻም ያው እግዚአብሔር የፈቀደው ነገር አይቀርምና እሷም እነ ብሩክንና እነ ሞገስን ካገኘች በኋላ እንግዲህ ቤተሰቦችሽን እኮ በሚዲያ በአንዳንድ ነገርም ብትፈልጊ ልታገኛቸው ትችያለሽ ምናልባት ብሎ ሲጠይቃት እንግዲህ የምታውቀው ምንም አይነት መረጃ እንደሌላትና ምንም ነገር እንደሌላት ነበረ ለሞገስ የነገረችው ዳጣ። ከዛ ሞገስ እንግዲህ እንዲሁ ምንም ሂንት አታውቂም ሲላት ያው መጀመሪያ እንግዲህ አብረዋት ጎዳና የቆዩት ልጆች ወይም አብረዋት ያደጉት ወይም አብረዋት ሲንከባከቧት የነበሩት ልጆች የነገሯት አንድ ነገር ነበረ። እሱ ምንድነው ተጥላ እንዲሄደች ቤተክርስቲያን በር ላይ ከዛም ጥሏት ሄደውን ሰውዬ ስንከታተለው እዚህ ግቢ እንደገባ ብለው ኢንፎርም አድርገዋታል ማለት ነው። ከዛ በኋላ እነሱ ተነስተው እንግዲህ በዛ ምክንያት ያችን ያለቻት ልጅ እሷን ሄዳ የሆነ ቦታ በመሄድ እሷን አግኝታ ከዛም እሷ በሰጣቸው ኢንፎርሜሽን መሰረት ብዙ ቦታዎችን እንዲያብሰው ብዙ ቦታዎችን ወጣ ወረድ ብለው በመጨረሻም ደግሞ የና እንግዲህ ደረጃ አባቷ አለበት ቤት በጥቆማ ደርሰዋል ማለት ነው። እንግዲህ ብሩክ ብዙ ነገር አድርጓል ከጀርባ። ሞገስ ግን አብሯት ብዙ ነገር መስዋዕትነት ከፍሏል ለዳጣ በገንዘብም በተለያየ ነገርም አይዞሽ ብሎ ሲያግዛት የነበረው ሞገስ ነው። የነሱም እንግዲህ ውጤታቸው ፍሬ አፍርቶ በመጨረሻም እንግዲህ አባቷን አግኝታለች ዳጣ። አባቷን ከማግኘቷም በላይ ቤተሰቦቿን ተቀላቅላለች። አባቱ መሆኑንም እንግዲህ 100% በዲኤንኤ ያረጋግጣ አሁን አባቷ መሆኑን ቤተሰቦቿ መሆኑን በጣም ደስተኛ ህይወት እየኖረች ያለችው። በዚህ ላይ በተጨማሪ ደግሞ እናቷን ተደጋግማ እየጠየቀች ነበረ። መጀመሪያ ማግኘት የምፈልገው እናቷን ነበረ። እናቷን ለምን ማለት እንድትጣል እንደፈቀደች ለምን እንደተጣለቻት ከዛም እንግዲህ አባቷን ደግሞ አባቱሽ ወንድ ነው ጥሎሽ ሄዶ ስለተባለች ወይም ያሏት ልጆች እንደዛ ስለሏት ለምን እንደጣለኝ ብላ ነበር የጠየቀችው። መጀመሪያም ይሄ ነበር ጥያቄዋና እንግዲህ ጥያቄው ምንድነው ያው በተዳሪ ላይ ያጋጣሚ በአዲስ ጥንስተት ስለነበር የተወለድሽው ያንንም እንግዲህ ካለማገናዘብ ወንድሜ ነው አውጥቶ የጣለሽ ብሎ ነግሯታል። በዛም እንግዲህ ዳጣ በጣም ነው እንተላልችው ለማንኛውም እናቴን ነው የምፈልገው እናቴ እኮ ይሄኔ ልጅ እያለች ይሆናል እያለቀሰች ይሆናል የዛ ጊዜ ቀማችኋት እንዴት አድርጋችሁ ወሰዳችሁባት ሌላም ጥያቄ ጠይቃ ነበረ ማለት ነው። ያው ደረጀን ግን ማውራት ስላልፈለገ ያንን ነገር መናገር አልፈለገም አልነገራትም ማለት ነው ለዳጣ።
ዳጣም እንግዲህ ያው በጣም ያለች ነበረ ስሜታዊ ሆና ነበረ። ያው ግን እንዲያው ሙሉ ሲያድር አባትነቷን ስታረጋግጥ ብቻ እሱም ደግሞ ተረጋጊ፣ ትዳሬ፣ ልጆችን አስቢልኝ ምናምን የሚለውን ቃል ሲነግራት እሷም እንግዲህ ያው ሰከን ረጋ እያለች መጣች ማለት ነው። በመጨረሻም እንግዲህ እናቷን በጣም እያስጨነቀችው ነው ደረጀን ለምን ማትነግረኝ ምናምን እያለችው ነበረ ማለት ነው። ዳጣ አሁን ላይ ትንሽ ረጋ ብትልም እናትየዋ ሰላም ግን ደረጀን ልጅን ከማለት ወደ ኋላ አላለችም። እንግዲህ በቃ ማለት ጥርጣሬም ነበራት ዳጣ እንግዲህ በአንዳንድ ጥያቄዎች ተጠይቃት ማለት ዳጣ ትክክለኛው መልስ ስለማመልስ ስላለ ሰላም ወይም ደግሞ ሚስጥሯን ድብቅ ስለምታደርግ ነው እንጂ ዳጣ ሰላም ደረጀ ጋር ራሱ መድረስ አይጠበቅባት ነበር። ዳጣ ሁሉም ነገር በትነግራት ማለት ነው። ግን ዳጣ መናገር ስለማትፈልግ እንግዲህ የሆነ ነገሯን እየጠረጠረች ስለመጣች በመጨረሻ እንግዲህ አሁን ላይ ደግሞ እንደምታውቀው ሰላም የሞልጇ ሰዓት ስለደረሰ በዚህ ሞልጇ ሰዓት ላይ በቃ ያለ ምንም እንትን ልጄን እንድታሳውቀኝ እፈልጋለሁ ከመውለድ ሆስፒታል ከመግባት በፊት ልጄን ማወቅ አለብኝ ብላ ደረጀን እንግዲህ ሙጥጥ አድርጋ ስትይዘው በመጨረሻም እንግዲህ የመጀመሪያ ልጇ በህይወት እንዳለችና አንዳንድ ነገሮችን ለመንገር አረጋግቶ ለመንገር እየሞከረ ባለበት ሰዓት ላይ አብጌል ደረጀ እንግዲህ ተደብቃ እያዳመጠች ነበረ። ሚስጥር የሚያወሩትን ነገር እየሰማች ስለነበረ ደረጀም እንግዲህ ጠርጥሮ አጋጣሚ ብቅ ሲል እንዳለውም ተለጥፋ እያዳመጠች ነበረ። ከዛም እንግዲህ እሷን ይዞ ሄዶ ነገሩን ሳይጨርስ ሰላምንም ሳይጨርስላት ተቋረጠ። ከዛ በቀጣይ እለታት እንግዲህ ዛሬ ሳትነግረኝ የትም አልሄድም አለ በለዛ ደግሞ ሌላ ችግር ይፈጠራል እና ጨርስልኝ ስትለው አረ ተረጋጊ ባክሽ፣ ሲቀጥል አንደኛ ብቻሽ መነገር የለብሽም ይሄ ነገር፣ ሁለተኛ ደግሞ ከወለድሽ በኋላ ቢሆንስ ቢላት አይ ልጅን ሳላውቅ በፍጹም አላደርገውም በማለት ሰላም ግግም ብላበታለች። ከዛም እንግዲህ መኪናው ውስጥ ደውሎ ቀጥሮ ቀጥታ ያለውን ነገር ነግሯታል ማለት ነው። ልጅሽ አንቺን ታቅሻለች፣ አንቺ ግነሽ ማታቂያት ታቅሻለች፣ ግን የምታቅሽ ዝም ብላ ነው እንጂ እናቷ መሆኗን አታቅም ነበር ብሎ የነገራት ማለት ነው። እሷም እንግዲህ በጣም ነበረ እንትን ያለችው ለቀጣይም ልጅሽን መሆኗን ልንገርሽ እንጂ አንቺ ግን እናቷ እንዲሆን ሽዴሽ ምንም ነገር እንዳትያት ብሎ አስጠንቅቆ ቃል አስገብቶ እንግዲህ ዛሬ ሰላም ነግሯታል። እሷም እንግዲህ በጣም ነው የተገረመችው። ምክንያቱም የጠረጠረችው ነገር ስላለ ብዙ ነገሮችን ስለጠረጠረች በአእምሯ ብዙ ነገር ስለተመላለሱባት እንግዲህ በጣም ነው የተገረመችው። ቤተሰቦቻችን ለሁሉም እንግዲህ ዋናው ትልቁ ነገር ዋናው እናትና ልጅ መገናኘታቸው ያሰቡት ነገር መሳካቱ ነው ትልቁ አይደል ቫልዩ ሶ በዛ ምክንያት እንግዲህ ሰላም እንግዲህ ደስተኛ ትሆናለች ብለን ተስፋ እናደርጋለን። በነገራችን ላይ ሰላም ዳጣን አሁን ልጅሽና ባትባልም ከበፊት ጀምራ በጣም ነው የምትንከባከባት የምትሳሳላት። ስታያት የሆነ ነገሯ ነው እንትን የሚላት ከገና የመጣችለት ጀምሮ ውስጧ ደንግጦ ነበር። ሰላም ግን ደፍራም ለመናገር ፈርታ ነው እንጂ ልጇ እንደሆነ የሆነ ነገሯ በቃ ውስጧ ነግሯታልና እንግዲህ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። ሁሌም አብራችሁን ስለሆናችሁ በጣም እናመሰግናለን። ውድ ቤተሰቦች ላይክ የረሳችሁ ላይክ ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ በማድረግ ቪዲዮውን ምልክቷን በማጥቆር ቀጣይ አዳዲስ ቪዲዮዎችን ስንለቅ እናንተ ጋር እንዲደርስ ይረዳል ማለት ነው። መልካም ጊዜ በያላችሁበት። ወዳችኋል ቤተሰቦቼ። ባይ ባይ።